ሰላት አለ ነቢ ማብዛት ነው ይላል። ሐያትህ ላይ ብዙ ሱና ነገር ቢያመልጥህ እንደኛ አይነት ሰው ዱሃ ወላ ዊትር ወላ ቢያመልጥህ አሉ የቀረው ሐያትህን በሰላ አለ ነቢ ተጠመዳሉ ዑለማዎች። ለምን ስትላቸው አንዴ ሰላ አለ ነቢ ሰለላሁ ዐለይሂ ወሰለም ሲያወርድ ስንት ረሕመት ነው የሚፈስበት? አስር። እቺ አንዷ ረሕማ ተክፊከ ሊዱንያ ወልአኺራ አንዷ ትበቃለች። ሰላ አለ ነቢ ሰሊ አለ ልሐቢብ ቀልበክ የጢብ አሰላ አለ ልሐቢብ ሚስኩን ወጢብ አሰላ አለ ልሐቢብ ደዋኡን ቢላ ጠቢብ። አላህ ይወፍቀና። ሰላ አለ ነቢ ማብዛት ሁለተኛው ነው። ሶስተኛ ሲራቸውን መቅራት። እቺን አማና አባት ወላጆች አባት እናት ልጆቻችን ነብዩን እየረሱ ነው። አንድ ሼኻችን ምን አሉ? አንድ እግር ኳስ ተጫዋችና ከነብዩ ብዙ ሙስሊም ልጅ እግር ኳስ ተጫዋቹን ከነብዩ በልጥ ይወዳቸዋል። አሁን የዱንያው እኮ እሺ ከባዷ አኺራ ላይ ነው። ይሄ ሰው ቀልቡ ሲፈተሽ የረሱል ፍቅር የለም። የወደደው አንድ ፋሲቅ ፋጅር ከሆነ ከማን ጋር ሊቀሰቀስ ነው?